ሰላም እንዴት ናችሁ? ዛሬ እንደተለመደው በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት የሮዝመሪ ቅባትን እቤታችን ባለ ግብአት በምግብ ዘይት እንዴት አድርገን ለፀጉራችን እንደምናዘጋጅ ነው። ዛሬ እኔ ያዘጋጀሁት ቤቴ ቅባት የለም። ስለዚህ ለምን በምንበላው ዘይት ለፀጉራችን የሚሆን ቅባት አላዘጋጅም በሚል ነው። ስለዚህ የሚያስፈልጉን እርጥብ የሮዝመሪ ቅጠልና ማንኛውም አይነት ቤታችን የምንጠቀመው የምግብ ዘይት ነው ቤታችን ውስጥ የምናገኘው። ስለዚህ ዛሬ የተወሰነ ቅጠሎችን ከዚህ እርጥብ የሮዝመሪ ቅጠል አድርገን በቤታችን ባለ የምግብ ዘይት አድርገን የምንሰራው የፀጉር ቅባት ነው የማሳያችሁ። ስለዚህ ቪዲዮንም እስከ መጨረሻ ተከታተሉት። ቪዲዮንም ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንትም ጻፉልኝ። ስለዚህ ሰብስክራይብ እያረጋችሁ ኮሜንት እየጻፋችሁ የምታበረታቱኝ ቤተሰቦቼ በጣም ነው የማመሰግነው። አዲስ ሆናችሁ ደግሞ ይሄን ቪዲዮ እያያችሁ ያላችሁ ቤተሰብ ሁኑ ላለው ሰብስክራይብ እያረጋችሁ ተቀላቀሉን ብዬ ጠይቃለሁ። ስለዚህ ወደ አሰራሩ እንሄዳለን። ያው እኔ የተጠቀምኩት እዚህ ጋር እርጥቡ የሮዝመሪ ቅጠል ነው። እርጥቡ ሲሆን የምንፈልገውን የሮዝመሪ ጥቅም በቀጥታ በቶሎ ልናገኘው ስለምንችል እርጥቡን እንጠቀምላለሁ። ስለዚህ አሁን ቤት ውስጥ ቅባት የለም ለፀጉራችን የሚሆን ለኔና ለልጆቼ። ስለዚህ ቤት ውስጥ ራሴ አዘጋጅቼ በምግብ ዘይት ለፀጉራችን ልንጠቀም ፈልጌ ነው። ስለዚህ እናንተም አንዳንድ ጊዜ ቅባት ሳይኖር ሲቀር ፀጉራችሁ መድረቅ የለበትም። እንደዚህ አድርጋችሁ አዘጋጅታችሁ መጠቀም ትችላላችሁ። ስለዚህ የተወሰነ የሮዝመሪ ቅጠል አድርጋችሁ ቤታችሁ ውስጥ ያለ የምግብ ዘይት አድርጋችሁ ሰርታችሁ መጠቀም ትችላላችሁ። የሮዝመሪ ደግሞ ለፀጉራችን በጣም ጠቃሚ ነው። ፊት ላይ ያለ ፀጉር እንዲበቅል፣ የተበጣጠሰ ፀጉር ወደ ቦታው እንዲመለስና እንዲያድግ፣ ፀጉራችን ያማረና ቁመቱን ቆንጆ እንዲሆን የሚያደርግ፣ ፀጉራችን በፍጥነት እንዲያድግ የሚያደርግ ነው። ስለዚህ ይሄንን በቤታችን ሰርተን ተጠቅመን ፀጉራችን ላይ ያለውን ውጤት በቀላሉ ማየት የምንችለው ነው። ስለዚህ እኔ ዛሬ የምሰራው ይሄ ዘይት ልክ እንደ ምገዛው የሮዝመሪ ቅባት አይነት አድርጌ ነው የምሰራው። ስለዚህ ለረጅም ጊዜ ልንጠቀምበት የምንችለውን ቅባት ስለሆነ ትንሽ በዛ አድርጌዋለሁ የሮዝመሪ ቅጠሉን። አሁን ደግሞ ዘይቱን የሚበቃንን ያህል እናንተ ለመሞከር ዘይቱንም የሮዝመሪ ቅጠሉንም አነስ አድርጋችሁ ሞክራችሁ ከተስማማችሁ በተጨማሪ መስራት ይቻላል። ይሄ ደግሞ ይስማማናል ብዬ ተስፋ አደርጋለሁ። ከተስማማን ደግሞ ቅባት መግዛት ቀረ ማለት ነው። እንደዚህ አድርገን የተለያየ ቅባቶችን በምግብ ዘይት እየሰራን መጠቀም እንችላለን። ስለዚህ ይኸው የሚበቃኝን ያህል ብዬ እዚህ ጋር አድርጌያለሁ። ይሄንን ቀጥታ እሳት ላይ አናደርገው፣ ዘይቱ ስለሚቃጠልብን በሌላ እቃ አድርገን ውሃው ሲፈላ ውሃ ላይ አድርገን ነው ሞቅ የምናደርገው ማለት ነው። ስለዚህ ሞቅ አድርገን እሳት ላይ በምናደርግበት ሰዓት ደግሞ እንዲህ ብናደርገው ዝም ብሎ ነው የሚቀመጠው፣ ግብአቱንም አይዝልንም። ስለዚህ ሞቅ ሲል ግን ግብአቱ እየወጣ የምንፈልገው ማግኘት እንችላለን። ይኸው ውሃው ፈልቶልኛል። አሁን በሌላ ድስት አድርጌ ደግሞ የሮዝመሪ ቅባቱን እንሰራለን ማለት ነው። የምግብ ዘይቱን ከሮዝመሪ ቅጠል ጋር በማደባለቅ ቆንጆ የሮዝመሪ የፀጉር ቅባት ማዘጋጀት እንችላለን። ስለዚህ ይሄንን ከ10 እስከ 15 ደቂቃ እሳት ላይ የምንፈልገውን ግብአት እስኪወጣልን ድረስ እሳት ላይ እናቆየዋለን። ስለዚህ ውሃውን ነው የምናንተከትከው እንጂ ቀጥታ እሳት ላይ አናስቀምጠው። ምክንያቱም ቅባቱ ይቃጠልብንና የምንፈልገው የሮዝመሪ ግብአት ላናገኝ ስለምንችል እንዲህ በፈላ ውሃ ላይ አድርገን እያማሰልን እንጠቀማለን። ይኸው አሁን ደርሶልኛል። እዚህ ጋር አቀዝቅዤው ነው። ቀዝቀዝ ሲል አሁን እንደዚህ የምግብ ዘይት የነበረው ከሮዝመሪው ጋር አንድ ላይ በመሆን ቆንጆ የሮዝመሪ የፀጉር ቅባት ወጥቶልናል። ወፈር ብሏል እዚህ ጋር ማለት ነው። ቆንጆ ነው። ሽታውም ቆንጆ ልክ እንደምንገዛው አይነት እንደውም ከዛ በላይ የሚያምር ሽታ ይዞ ወጥቶልኛል። ስለዚህ በእንደዚህ አይነት
አርጌ ከቀዘቀዘልኝ በኋላ አጠለውና እንደምታዩት የቅባት እቃ ያለቀ የቅባት እቃ ላይ አድርጋችሁ ለረጅም ጊዜ ለፀጉራችሁ የሮዝመሪ ቅባት ሰርታችሁ መጠቀም ትችላላችሁ። ያውን እዚህ ጋር ካጠለልኩት ውጪ የተረፈ አለ። እሱን ደግሞ በሌላ እቃ ላይ አስቀምጠዋለሁ። ሲያድር ደግሞ በደንብ አድርጎ የሮዝመሪውን ፍሌቨር ይይዛል ማለት ነው። ስለዚህ በሌላ እቃ አድርጌ ይሄን ደግሞ አስቀምጬ ሲያድር ገልብጬ አጥልዬ በሌላ የቅባት እቃ አስቀምጠዋለሁ። ስለዚህ ቅባት አለቀብኝ ማለት ቀረ። የሮዝመሪ ቅጠልን በአጠገባችን የምናገኘው ዘይት ደግሞ ለምግብነት ቤታችን የማይጠፋ ስለሆነ ለፀጉራችን በዚህ አይነት መልኩ ቀይረን መጠቀም እንችላለን። ይሄን አሳድሬ ነገ አጥልዬ በሌላ የቅባት እቃ ላይ አስቀምጠዋለሁ። ስለዚህ ይሄውን ያዘጋጀሁት ቅባት ለብዙ ጊዜ ሊያገለግል የሚችል ነው። ስለዚህ ዛሬ ለመጀመሪያ ጊዜ ነው በምግብ ዘይት የፀጉር ቅባት የሰራ ነው። ስለዚህ ውጤቱንም አብረን የምናየው ይሆናል። የሮዝመሪ ብዙ ጥቅም ስላለው አሁንም ለፀጉራችን ይጠቅመናል። ቅባት በማይኖረን ሰዓት እንዲህ አድርገን ለፀጉራችን ቅባት መስራት እንችላለን። እኔ በዛ አድርጌ ነው የሰራሁት ከነ ልጆቼ እንዲሆነኝ። ስለዚህ ይኸው ቆንጆ ልክ እንደምፈልገው ወፍራም የሮዝመሪ የፀጉር ቅባት ሆኖልናል። አሁን ደግሞ ፀጉራችን ላይ እየተቀባን እንዴት ነው ፀጉራችን ላይ ሽታውን በጣም ቆንጆ በቃ ሮዝመሪ ቅባቱን የምንገዛው እንደውም ከሱ በላይ የሆነ ቆንጆ ደስ የሚል ሽታ አለው። ስለዚህ እንደዚህ ያደርጋችሁ እየሰራችሁ መጠቀም ትችላላችሁ። ቪዲዮንም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ያው በዚህ መልኩ አዘጋጅቼዋለሁ። አሁን ደግሞ ፀጉር ላይ ስንጠቀም አሳያችኋለሁ። ፀጉር ላይ ይሄው ይሄ ነው ቆንጆ ሆኗል። ለብዙ ጊዜ የሚያገለግለን የሮዝመሪ የፀጉር ቅባት ሰርተናል ቤታችን ባለ ግብአት። ስለዚህ አሁን ደግሞ ፀጉራችን ላይ እየተጠቀምን አሳያችኋለሁ። ይሄው የተለያዩ ትሪትመንቶችን እየተጠቀምን አሁን ደግሞ የልጅ ፀጉር ላይ እየቀባው አሳያችኋለሁ። ስለዚህ እናንተም በዚህ መልኩ ተጠቀሙት። ቪዲዮንም ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። በሌላ ቪዲዮ ደግሞ በቀጣይ ሌላ ስራ ይዤላችሁ እመጣለሁ። ያው በዚህ መልኩ ፀጉሯ ላይ እየቀባው ነው። ከዛ ማሳጅ አድርጉት። ይሄ በጣም ቆንጆ ነው፣ ለራስ ምታት ቆንጆ ነው። በቃ ብለድ ሰርኩሌሽናችን እንዲፋጠን ያደርጋል እና በእንዲህ መልኩ አድርጋችሁ ተጠቀሙበት እላለሁ። ቅባት ቤት ውስጥ አጣው የሚባል ነገር ከዚህ በኋላ አይኖርም። ስለዚህ በቀጣይ ቪዲዮ ሌላ ስራ ይዤላችሁ እመጣለሁ። አመሰግናለሁ።